እባካችሁ ልጆቻችሁ ለማጫወት ወይም ለማረጋጋት ብላችሁ ቲቪ ወይም ሞባይል የምትሰጡ ወላጆች ዛሬውን አቁሙ። ምክንያቱም ምን መሰላችሁ? 3 ዓመት 4 ዓመትና 5 ዓመት አካባቢ ኦቲዝም መሰል ምልክቶችን እያመጡ ነው። ይህም በጥናት የተደገፈ ሲሆን ብዙዎቹ ህጻናት በተለይ ከ2 ዓመት በታች ሆነው ረጅም ሰዓት ቲቪ ወይም ሞባይል የሚያበዙ ህጻናት 3 ዓመት 4 ዓመትና 5 ዓመት ላይ ኦቲዝም መሰል ምልክቶችን እንደሚያዳብሩ ጥናቱ ያጠቁማል። ስለዚህ ምን ማድረግ አለብን? በተለይ ወላጆች ሳያውቁ የልጆቻቸውን አእምሮ እንዲጎዳ የሚያደርጉበት ወደ 6 ስህተቶች አሉ። እነዚህ 6 ስህተቶች የትኞቹ ናቸው? በዛሬ ቪዲዮ ሰፋ ዘርዘር አድርጌ እነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ወላጆች በተደጋጋሚ ስለሚሰሩት ስህተትና ይህ ስህተት ደግሞ ህፃናትን ምን ያህል ጭንቅላታቸውን አእምሯቸውን እንደሚጎዳ እነግራችኋለሁ። እስከ መጨረሻው ይህን ቪዲዮ ተመልከቱ። ወደ ዋናው ፖይንታችን ከመግባታችን በፊት አንድ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስራ ከጀመረ እነሆ 5 ወር ሞላው። በዚህ ክሊኒክ የቀረሽ የማይባል እጅግ ዘመናዊ ላቦራቶሪ ያለ ሲሆን በተለይ ከህፃናት እድገት ጋር የህፃናት ምግብ ፍላጎት መቀነስ እንዲሁም ሌሎች ሙሉ በርበሮችን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ቀጠሮ ማስያዝ ትችላላችሁ። ወደ ዋናው ፖይንት ስንገባ ህፃናትን አይኑን ሊጎዱ የሚችሉ ፖይንቶች የትኞቹ ናቸው? እኔ ደግሞ ስለ ስክሪን ታይም ሰፋ አድርጌ እነግራችኋለሁ። ብዙ ጊዜ በተደጋጋሚ ይህን ነገር ነግሬያለሁ፣ ለብሶ አስረድቻለሁ። በክሊኒክ ለሚመጡ እንዲሁም ደግሞ በቪዲዮዎች በጣም ብዙ ነገሮችን ተናግሬያለሁ። ስክሪን ታይም ምን ያህል ልጆቻችን እየጎዳ እንደሆነ ማወቅ አለባቸው። ቀን ከማያቸው ቢያንስ ከ5 እስከ 10 ህፃናት አብዛኞቹ ከዚህ ከስክሪን ታይም ጋር የተገናኘ ፕሮብለም አለባቸው። ብዙዎቹ የሚገርማችሁ ራሳቸውን መቆጣጠር ያቅታቸዋል። በተለይ የሆነ ነገር ከተከለከሉ ወይም አይሆንም ከተባሉ ስልክ ከተነጠቁ በጣም ኦቨር ሪአክቲቭ ይሆናሉ። ታዲያ የሚከሰተው ለምንድን ነው እነግራችኋለሁ። ለህፃናት አእምሯዊና አካላዊ እድገት 4 መሰረታዊ ነገሮች ያስፈልጋሉ። ከዛ በፊት ነግሬያችኋለሁ። የመጀመሪያው ንጹህ የሆነ አየርና ንጹህ ኦክሲጅን ነው። ሁለተኛው ምግብ ነው። ሶስተኛው የቤተሰብ እንክብካቤ ነው። አራተኛ ደግሞ በቂ የሆነ በቤተሰብ ውስጥ ያለ ትክክለኛ ኢንቫይሮንመንት። እነዚህ 4 ነገሮች በጣም ወሳኝ ናቸው። ታዲያ ከነዚህ ውስጥ አንደኛው ምን ይላል? በቂ የሆነ የቤተሰብ እንክብካቤ፣ በቂ የሆነ ፍቅር ይላል። ከዛ ውስጥ ስክሪን ታይም ይህንን ሪፕለስ የሚያደርግ ከሆነ ያ ማለት ቲቪ ወይ ሞባይል እንክብካቤ ነው ሪፕለስ የሚያደርግ ከሆነ ልጆቹ ይበላሻሉ። ታዲያ ጥናቶቹ ምንድን ነው የሚጠቁሙት? የመጀመሪያው ጥናት በጃፓን ሀገር የተደረገው ይህ ጥናት የሚያመለክተው ህፃናት ከ3 ዓመት በታች ስክሪን ታይም በተለይ ከ3 ሰዓት በላይ ከ2 ሰዓት በላይ የሚያዩ ከሆነ ልክ 3 ዓመት 4 ዓመት 5 ዓመት ላይ ኦቲዝም መሰል ምልክቶች ለምሳሌ ከሰው ጋር ምንም ለመገናኘት አለመፈለግ፣ ህፃናትን አለመፈለግ፣ ለብቻ መጫወት፣ ድግግሞሽ ያሉት ነገሮች ማድረግ፣ ሲጠሩ ስማቸውን አለማወቅ፣ ትዕዛዝ አለመፈጸም እና በተወሰነ መልኩ አይ ኮንታክታችሁን በጣም ሊቀንስ ይችላል። ይህ የአይ ኮንታክት መቀነስ ነው፣ የኮሚኒኬሽን ዲፊሲት ወይም ከሰው ጋር ያለ ኢንተራክሽን መቀነስ። ዋና ፕሮብሌሙ ለምንድን ነው? ህፃናት አይምሯቸው የሚያድገው ወይም የሚማሩት ክሪቲካል የሚባለው የመጀመሪያ 2 ዓመት ነው ወይም የመጀመሪያዎቹ 1000 ቀናት። በእነዚያ ጊዜያት ከሰዎች ጋር ከተገናኙ፣ ካወሩ፣ ከተጫወቱ ከሰው ጋር እንዴት መግባባት እንዳለባቸው፣ እንዴት ኮሚኒኬት ማድረግ እንዳለባቸው በቋንቋም ይረዳሉ፣ በምልክትም ይረዳሉ። በዚህ ጊዜ ግን እኛ በስክሪን ታይም ይህን የምንተካ ከሆነ ልጆቹ መግባባት አይፈልጉም ወይም መግባባትን እንደ ሌክዠሪ ይቆጥራሉ ወይም ኖርማል አይመስላቸው። ስለዚህ ራሳቸውን ያገላሉ፣ ኦቲዝም መሰል ባህሪያትን፣ ድግግሞሽ ያለው ባህሪያትን ያመጣሉ። ዓለም የጤና ድርጅትና አሜሪካን አካዳሚ ኦፍ ፔዲያትሪክስ AAP ሪኮመንድ በሚያደርገው መሰረት ከ2 ዓመት በታች ምንም ስክሪን ታይም መኖር የለበትም። ያ ማለት ከ2 ዓመት ያሉ ጨቅላ ህፃናትና ታዳጊ ህፃናት የሚያስፈልጋቸው ምንድን ነው? በቂ የሆነ የወላጅ ክትትልና እንክብካቤ። ገና ከተወለዱ ጀምሮ ማጫወት፣ ማሳቅ፣ ፒከቡ አዮሽ ሊሆን ይችላል፣ የእጅ እንቅስቃሴዎች ማድረግ ሊሆን ይችላል፣ ቃላትን ማስለመድ ሊሆን ይችላል፣ አብሮ መሯሯጥ ሊሆን ይችላል፣ ኳስ መጫወት ሊሆን ይችላል። እነዚህ ሁሉ ቤተሰብ ማድረግ ያለበት እንክብካቤ ነው። መቼ? ከ2 ዓመት በፊት። ከ2 ዓመት እስከ 5 ዓመት ደግሞ የዓለም የጤና ድርጅት የሚፈቅደው 1 ሰዓት ብቻ ነው። 1 ሰዓት፣ እሱም አስተማሪ የሆኑ ከቴክኖሎጂ ጋር ህፃናትን የሚያለማምዱ። በነገራችን ላይ ቴክኖሎጂ ስንል አንድ ነገር ልንገራችሁ። ቴክኖሎጂ ማለት እንደ እሳት ነው። በአግባቡ ከተጠቀማችሁበት ያበስልላችኋል፣ ምግባችሁን፣ ልጆቻችሁን ያበስላል፣ ያጎለብታል። ኦቨር ከተጠቀማችሁ ግን እንደ እሳት ነው፣ ልጆቻችሁን ያቃጥላል ወይም ይጎዳል። ስለዚህ ቴክኖሎጂን በአግባቡ ተጠቀሙት። ከ5 ዓመት እስከ 13 ዓመት አንዳንድ እስከ 17 ዓመት ያሉ ህፃናት ደግሞ በቀን ውስጥ እስከ 2 ሰዓት ይፈቀድላቸዋል። ይህም ለትምህርታቸው ወይም ለመዝናኛ የሚሆኑ ነገሮችን ማየት ይችላሉ። ስለዚህ ጠቅለል ስናደርገው የመጀመሪያው የወላጅ ስህተት ስክሪን ታይም ረጅም ሰዓት ማሳየት ነው። ይህንን ዛሬውኑ ማቆም ይኖርባቸዋል ማለት ነው። ነገራችን ላይ ስለ ኦቲዝም እንዲሰራላችሁ የምትፈልጉት ፖይንት ወይም ስለ ኦቲዝም ማወቅ የምትፈልጉት ነገር ካለ ከታች ኮሜንት አድርጉልን። በተቻለ መጠን ያንን ኮሜንት በጣም ብዙ ላይክ ያገኘ ከሆነ ነጥለን አንድ ቪዲዮ እንሰራላችኋለን። አዳዲስ መረጃዎችን ስንለቀ ደግሞ ወደ እናንተ እንዲቀርብ ሰብስክራይብ ካደረጋችሁ በኋላ የደወል ምልክት መጫን አትርሱ። ሁለተኛው የወላጅ ስህተት፣ በተለይ ከተማ አካባቢ ያሉ ወላጆች የሚሳሳቱ ስህተት እንደሆነ ታውቃላችሁ።
ከእናት ጡት ወተት ይልቅ የጣሳ ወተትን መምረጥ። ይህ አእምሮንም ይጎዳል፣ አንጀታችንን ይጎዳል። ለምን መሰላችሁ? የእናት ጡት ውስጥ በጣም ጠቃሚ የሚባሉ ንጥረ ነገሮች አሉ። ንጥረ ነገሮች አሉ፣ ባክቴሪያም ይሰጣል፣ ጠቃሚ ባክቴሪያዎችን ይሰጣል። ከዚህ በፊት አንድ ቪዲዮ ሰርቼላችኋለሁ። አንጀታችን ውስጥ ወደ 100 ትሪሊየን የሚቆጠሩ ባክቴሪያዎች አሉ፣ በአዋቂዎች ማለት ነው። እነዛ ትሪሊየንስ የሚቆጠሩ ባክቴሪያዎች ዴቨሎፕ የሚሆኑት ገና ከህፃንነታቸው ጀምሮ ነው። እነዛ ባክቴሪያዎች ከየት ነው የሚያገኙት? ከእናቶቻቸው ጡት ላይ። እናት በወሊድ በተለይ በማህፀን በኩል ስትወልድ ጠቃሚ የሚባሉ ባክቴሪያዎችን ይዘው ነው የሚወለዱት። በኦፕራሲዮን ሲወልዱና የጣሳ ወተት ብቻ የሚጠቀሙ ከሆነ ግን እነዛ ጠቃሚ ባክቴሪያዎች ያጧቸዋል። በዛ ምክንያት ምን የሚከሰት ይመስላችኋል? አንጀታቸው ሁሉ የሚቆጣ ይሆናል። ቶሎ ቶሎ ተቅማጥ ይይዛቸዋል። አይምሯቸውም ተቆጪ ይሆናል። ቆዳቸው ተቆጪና አለርጂ የሚያስቸግረው ይሆናል። ስለዚህ በኦፕራሲዮን ተወልደው በጣሳ ወተት የሚያድጉ ህጻናት ለአለርጂ ተጋላጭነታቸው ከፍ ያለ ይሆናል ማለት ነው። ያ ብቻ አይደለም፣ አይምሯቸውም ቁጡ ይሆናል። የብሔራል አብኖርማሊቲዎች የተወሰኑ ሊታዩ እንደሚችሉ ጥናቶች ያረጋግጣሉ። ስለዚህ በተቻለ መጠን የእናት ጡት ወተት ላይ ትኩረት ብታደርጉ እመክራችኋለሁ። ዋና ምክንያቱ ደግሞ የእናት ጡት ወተት ውስጥ ያሉት ጠቃሚ ባክቴሪያዎች እና የእናት ጡት ወተት ውስጥ ያለ ኦሜጋ 3 ያ ማለት ልክ ከአሳ ዘይት የምናገኘው ኦሜጋ 3 ስላለበት ነው። ኦሜጋ 3 እንደምታውቁት አይኪው ከፍ ያደርጋል። ከጣሳ ወተት ይልቅ የእናት ጡት ወተት ከፍተኛ ኦሜጋ 3 ያለው። ያን ኦሜጋ 3 በደንብ አግኝተው ያደጉ ህጻናት አንደኛ የአእምሮ ብቃታቸው ከፍ ያለ ይሆናል፣ አይኪዋቸው የተሻለ ነው። በነገራችን ላይ የጣሳ ወተት የሚወስዱ ህጻናት እና የእናት ጡት ወተትን የወሰዱ ህጻናት ስታነጻጽሯቸው አይኪው የተሻለ የሚያገኙት የእናት ጡት ወተት ያገኙናል። ስለዚህ ምን ጊዜ ይህን ስታስወግዳችሁ በተቻለ መጠን በመጀመሪያዎቹ 30 ቀናት እንደምን ማርጋችሁ የእናት ጡት ወተት ታስለምሩ እመክራችኋለሁ። ሶስተኛው የወላጅ ስህተት ደግሞ ልጆቻቸውን ለማረጋጋት ብለው ደግሞ በጣም መነቅነቅ ወይም ወደ ላይ እየወረወሩ መቀበል። ይህ ሼክን ቤቢ ሲንድረም ያስከስታል። ሼክን ቤቢ ሲንድረም ምንድን ነው? በምስሉ ላይ እንደምትመለከቱት ይህ ልጅ ሲነቃነቅ ወይም ሲያወዛውዙት ጭንቅላት ወደፊት ወደኋላ እያለ ከጭንቅላት አጥንት ጋር ይጋጫል። በዛ ምክንያት ልክ አዋቂዎች ላይ ስትሮክ የምንለው አይነት ምልክት ህፃናት ላይ ሊከሰት ይችላል። ስለዚህ ህፃናት በፍጹም ለማጫወት ብላችሁ መነቅነቅ የለባችሁም። ወደ ላይ እየወረወራችሁ መቀበል የለባችሁ። በተለይ ደግሞ በመጀመሪያው 1 ዓመት ላይ ይህ ነገር ፍጹም ክልክል ነው። አንዳንዶቹ ለማረጋጋት ብለው በጣም ይነቀንቃሉ። እንደዛን ሲሆን ማድረግ ያለብን በትክክል ልጆቻችንን ይዘን የእሽሩሩ ወይም ቀስ ያለ እንቅስቃሴ በማድረግ ልጆቻችን ካልማድረግ ተገቢ ነው የሚሆነው። አራተኛው የወላጅ ስህተት ደግሞ ረጅም ሰዓት አልጋ ላይ ቁጭ ማድረግ ወይም ከአልጋ ላይ ተነስቶ እንዲጫወቱ አለመፍቀድ ወይም ደግሞ ስትሮል የመኪና መቀመጫ ሊሆን ይችላል ወይም ደግሞ ጁባይ ቁጭ አድርጎ ረጅም ሰዓት ፊልም ማሳየት በጣም ጉዳት አለው። ህፃናት አይምሯቸው እንዲያድግ ከአልጋ ላይ ወርደው ተኝተው መስራት አለባቸው። ያ ማለት ገና በጨቅላነታቸው ገና ከ1 ወር ጀምሮ በሆዳቸው እያስተኛችሁ ሰውነታቸው እንዲፍታታ ጥንካሬ እንዲኖረው የወገብ የአንገት እንዲሁም የእጅ ጡንቻቸው እንዲጠቀሙበት በዛው ደግሞ አይምሯቸው ብሩህ እንዲሆን ብዙ ነገር ስለሚያዩ ተሚታይም ማስለመድ አለባችሁ። ይህ በጣም ብዙ ሰዎች ሚስ የሚያደርጉት ነገር ነው እና ተሚታይም ምንድን ነው? ስለ ተሚታይም ጥቅም እንዲሰራላችሁ ከፈለጋችሁ ኮሜንት አድርጉልን፣ እንሰራላችኋል በሌላ ቪዲዮ። አምስተኛው ስህተት ደግሞ ህፃናትን በበቂ መጠን አለማዋራት። ማዋራት በጣም 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 ወሳኝ ነው። ህፃናትን በደንብ ልናወራቸው ይገባል። ገና ከተወለዱ ጀምሮ ስቲሙሌሽን ያስፈልጋቸዋል። ቋንቋ ንግግር እንዲለምዱ አይምሯቸው ብሩህ እንዲሆን ማዋራት ይፈልጋል እና ምንጊዜም ህፃናትን ከተወለዱ ጀምሮ የእናታቸውን ድምፅ ማስለመድ፣ የአባታቸውን ድምፅ ማስለመድ፣ ኢንተራክት እንዲያደርጉ ብዙ አይነት ቴክኒኮችን መጠቀም ከእናንተ ወላጆች ይጠበቃል። ስለዚህ ማውራት አለባችሁ፣ ማናገር ይኖርባችኋል ማለት ነው። ስድስተኛው ስህተት ደግሞ በቂ የሆነ እንቅልፍ እንዲተኙ አለማድረግ። እንቅልፍ ለህፃናት በጣም 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 ወሳኝ ነገር ነው። አይምሯቸው እንዲያድግ በጣም መሰረታዊ ከሚባሉ ነገሮች ውስጥ አንዱ እሱ ነው። ለመሰላችሁ በእንቅልፍ ሰዓት ላይ የሚመረቱ ዋና ዋና ሆርሞኖች አሉ። ለምሳሌ ግሮዝ ሆርሞን የሚባለው ሆርሞን የሚመረተው በእንቅልፍ ሰዓታቸው ነው። በእንቅልፍ ሰዓት በቂ ግሮዝ ሆርሞን ከተመረተ አይምሯቸው እያደገ ይሄዳል፣ አካላቸው እያደገ ይሄዳል። በቂና ጤናማ የሆነ አይምሮ ይኖራቸዋል። ህፃናት በቂ የሆነ እንቅልፍ ካልተኙ ኪሏቸው አይጨምርም፣ አይምሯቸውን ባሰብነው ልክ ላይጨምርም ይችላል። ስለዚህ የህፃናት የእንቅልፍ መቆራረጥ ምክንያቶች ደግሞ በጣም ብዙ አሉ እና እነዛ መቆራረጦች ምንድናቸው? በምን እንፈታቸዋለን? በተለይ ደግሞ ሌሊት ቶሎ ቶሎ የሚነቁ ቀን ላይ በደንብ የማይተኙ ህፃናት ደግሞ ራሱን የቻለ ቶፒክ ነው። እሱ ወደ ይሰራላችኋለሁ። ግን በቻላችሁት መጠን የእናት ጡት ወተት በደንብ እያጠባችሁ የእናት ጡት ወተት ደግሞ ከሌለ ደግሞ እንደ አማራጭ የጣሳ ወተት አለ። እኛ ብዙ ባንመክረውም ለማስተኛ ስንል ግን እንጠቀምበታለን። ስለዚህ ያንን በደንብ እየተጠቀሙ መተኛት ይኖርባቸዋል ማለት ነው። እንቅልፋቸው ላይ በደንብ ስሩበት። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። ላይክ፣ ሼር፣ ኮፒ ሊንክ እንድታደርጉ ይህን ቪዲዮ ለብዙዎች እንዲደርስ ጋብዙት። ኮፒ ሊንክ እያደረጋችሁ ብዙ ሰዎች እንዲያዩት ጋብዟቸው። እናንተም ቤተሰብ ካልሆናችሁ የደወል ምልክት እየተጫናችሁ ቤተሰብ ሆኑ። አዳዲስ ቪዲዮዎች ወደ እናንተ እንዲደርስ ማድረግ እንችላለን ማለት ነው። እኔ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ